وجنا يرسلوا كل فلقنا من قداتهم. يقول الله جل وعلا ولقد أرسلنا رسلا من قبلك وجعلنا لهم أزواجا وذرية. سورة الرعد لي الله سبحانه وتعالى من ألا برقد من رسولك اللي كان على كانت بستفيد لأن رسم أزواج وذرية ميستوشننا عند الزام دقم الجوجين أدرك الله تشوف لي قلصال ذرية أزواج سبال دار عند الزيوب بتندنت ويتن مقفاتنا واسالف የነቢያቶች ሁሉ ፈለግና መስመር መሆኑን ከሚያመላክቱ ሁጃዎች ወይ ደግሞ ገለጻዎች መካከል ማለት ነው። ሌላ ቦታ ላይ አላህ Subhanahu Wa Ta'ala ግልጽ በሆነ መንገድ ትዳርን በአዋጅ ያስቀምጣል። ሱረቱ ኑር ላይ وأنكحوا الأيام منكم والصالحين من عبادكم وإمائكم إن يكونوا فقراء يغنيهم الله من فضله. أهنم الله سبحانه وتعالى من ميلو ندور تدار ممتعة اللبن من البات من نسبة دهان كان بيهونو جنزم كان بينورهم يغنيهم الله من فضله. الله سبحانه وتعالى كترفاته الناس بسقوا دم يلقساتهم جمره نجلسا إلى يقول النبي صلى الله عليه وسلم يا معشر الشباب من استطاع منكم الباءة فليتزوج. إن أنت وتأتوا شوي ከእናንተ የሚያገባበትን ጣጣ የሚችልና የሚሸከም ግለሰብ እሱ ፈል የተዘወጅ ያግባ ብለው ግልጽ በሆነ መንገድ አሁን መልእክትን ያስቀምጣሉ ማለት ነው። እና ትዳር የነቢያቶች ሁሉ ፈለግ ነው። አላሁ ጀለ ወዐላ አንኪሑ አግቡ ብሎ ገልጿል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ፈል የተዘወጅ ከእናንተ መካከል ማግባት የሚችል አካል ካለ ያግባ ብለው ገልጸዋል። እና እስኪ ስለ ትዳር አንዳንድ ነገሮችን جبتن ملكتاتهم من أول لحظة قديما يقال من حسن ابتداؤه حسن انتهاؤه. يهولت بالت اندوس مالتنا هيوتاتهم لما كفات ودا جوزو مسمر سيجبو من نشاو يا مارا نجر مجرشام يا مرال ميبال نجر الليل. ومنذ اللحظة الأولى أنا كما جمرا قويتها لي تضع فيها يدك اليمنى على ناصيتها وتقول اللهم إني أسألك خيرها ثم تقومان وتصلي ركعتين معه. عند سلام السلاكة تدار لا يسيقبا يمجمع راجزي يمياركم من دونه ولو يسيقبا على مسالي مالسنو كان يجون كالسؤانات لا يسكمتنا كذا اللهم إني أسألك خيرها بلو الله إنك الساملك من نقر لتوثقين ملمنه ملون دعاء يرقلالو. ከዛ በኋላ በመነሳት ሁለት ረካ ይሰግዳሉ። ሁለት ሆነው وهي درجته ከዚህ ጊዜ ጀምሮ እሷ ሚስትህ ነች قد أصبحت معك تحت سقف بيت واحد ከአንድ ጣራ ስር በመኖር ላይ ካሁን በኋላ እርሷ ለአንተ ሚስትህ ሆናለች። በአህስን البداية ስለዚህ አንተ መነሻህን አስተካክል አሳምር፣ እሷም እንደዛው ታሳምር። ወልተኩን ፋሪስ أحلامها ይህቺ እናትና አባቷን ትታ ወደ አንተ የመጣችው ግለሰብ በህልሟ ላይ ያስቀመጠች የነበረችው ፈረሰኛና ጠንካራ እሷን ተንከባካቢ ሆን እሷን በአንጻሩ አንተን የምትንከባከብህና ባሏን የምትንከባከብ ትሆን። ወኩን ከማ ተመነት ፊከ ሚን ቀብል እሷ በፊት ላይ አንተን እንደምትጠብቅህና እንደምትመኝ ግለሰብ መሆን አለብህ። እሷን በአንጻሩ እሷን እንደሚጠብቀውና ከሷ የሚፈልገውን ነገርና እንድትሆን ወይም እንደሆነች ተስፋ ያደረገውን ነገር የሚያጣ አይነት ሰው መሆን የለባቸውም አሉ። አንተ ራኪ ረጁለን صادقا عابدا صائما راكعا تحبها وتقدرها። እንደዛም እሷ አንተን አንደኛ ወንድ አድርጋ መመልከቷ እውነተኛና አላህን የምትገዛ የምትጾምና ሶላትን የማስተው የምትወዳትና ክብርን ልቅናን የምትለግሳት የምትችራት መሆኗን የምታስብ ከመሆን ከዚህ ሐሳብ አትራቅ ነው። አንቺም በአንጻሩ امرأة صادقة عابدة تككلن እውነተኛ ትዳርን የምታፈቅር ለትዳር ዝግጁ ሆነችና እንደዛውም በዒባዳ ላይ በጾም ላይ በቂራት ላይ በዕልም ላይ የሚጠብቃት አይነት ግለሰብ ለመሆን ዝግጁ መሆን ያስፈልጋል። فإياك أن تخيب رجاءها فيك አደራህን አንተ ባልላል አደራህን የሷን ተስፋዋን ባዶና ምና እንዳታስቀረው። አንቺም በአንጻሩ የሱን ፍላጎቱን የሱን ሐሳብና ምኞቱን ዜሮ እንዳታደርጊው። من أول لحظة تكون بجوارك فيها ገና ከመጀመሪያው ጊዜ ላይ እሷ ከአንተ ጋር ትሆናለች።
እንደዛውም ደግሞ አንቺም ከሱ ጋር ትሆኛለች። ስለዚህ ወልየኩን ለኪ ምን ሀዚህ ለህዛ መንሃጁን ዋዲሑን ወሰሪሑን ፊ ሐያቲከ ልሙቅቢለት ለቲ ቱሪዱ አንተብኒያሃ ከመጀመሪያው ቆይታ ላይ ምን ሊኖርህ ይገባል? ወጥ የሆነ መንገድ፣ ግልጽነት የተሞላበት ሶሪሕ የሆነ ያም የወደፊት ህይወትህን ለመገንባትና መሰረታዊ ህይወትህ ላይ ተጽዕኖ በማያሳድርብህና ግልጽ በሆነ መልኩ ቤትህን ለመገንባት በምታደርገው ጉዞ ላይ ግልጽ የሆነ መንሃጁን ዋዲሑን ወሶሪሕ ወግ ያለ ግልጽ የሆነ ባህሪና መንሃጅ ይኑርህ። ወከዛሊካ አንቺን ብትሆኚ በህይወትሽ ላይ ባለስ የሚፈልገው አይነት ሴት ለመሆንና እሱ የሚፈልገውን ነገር የምታሟሊ ግልጽ የሆነና ሰራህነት የተሞላበት የሆነ ያም ልትገነቡት ልታንጹት የምትፈልጉት ቤት አለ አይደለም? ያንን የምታሟሉ ለዛ ላይ ዝግጁ መሆን ያስፈልጋል የሚለውን ነሲሃ ያስቀምጣሉ። አንተ ወዘውጀቱከ ፈዘውጁን ናጅሑን ወናጅሐቱን ዩሳዊያኒ ከሳልሰል አስጅደለቲ ተነሽቱ አሽራት ሰሚያ አንድ ሰው ምንድነው ባልና ሚስቶች የተሳካ ትዳርን ለማግኘት ከፈለጉ አንደኛ ደረጃ ላይ በውዴታ ላይና ስኬትን ለመጎናጸፍ የሚያደርጉት ጉዞ ላይ ሁላቸውም ቢሆኑ ናጅሕ የሆነ ስኬታማ የሆነ ትዳርን ለማግኘት ሊንቀሳቀሱም ይገባቸዋል። ወላቡዳ የኩነ ሀዘ ነጃሕ ይሄ ደግሞ የጋብቻ ቁንጮና ስኬት ሊሆን የግድ ነው። ምን አወል ለሕظትን ተተዓረፉ ፊሃ ዐላ ማ ቱሕቡሁ ሂ ወአንተ ከዛሊከ አንደኛ እሷ በምትወደው ልክ ሆነ በመገኘት አንቺም እንደዛው እሱ በሚወደው ልክ ሆኖ በመገኘት ላይ ራስ ዝግጁ ማድረግ እንደዛ አስፈላጊ ነው የሚሆነው። ثم يجب عليك وعليك ايضا ان تعرف الكثير عن مسائل النساء واحاسيسها وكذلك فقه النساء لكي تحسن التقدير والمعامله عند ባል በሚስቱ ላይ ማወቅ ካለበት መካከል አንደኛ የሴትነትን ባህሪ የሚረዳ መሆን፣ የእሷን ስሜትን የሚረዳ መሆንና በቅጡ በሚገባ ጉዳዮች ላይ ጭብጥ የሆነ ግንዛቤዎችን የሚይዝ መሆን አለበት። እሷን በተመሳሳይ የእሱን ባህሪ ወንድ ልጅ ከሴት የሚፈልገውን ነገር በሙሉ በምንና እንዴት የሚለውን ነገር በአጠቃላይ እነዚህ ነገሮችን በትክክል ማወቅ ያስፈልጋል። ለምን አንድ ሰው ለምሳሌ ያክል የቦታ መቀያየር እንዳይኖር፣ ለምሳሌ ያክል እሷ የወንድን እሱም እንደዛ አይነት ነገሮች እንዳይፈጠሩ ትዳር ላይ ሁላቸውም ባለትዳሮች ቦታቸውንና ልካቸውን እርምጃቸውን ለክተው ሴትም ሴት እንደ ሴትነቷ ለምሳሌ ያክል ወንድም እንደዛው ደግሞ እንደ ባልነቱ ነገሮችን በዚህ ልክ ማስኬድ ይገባል ነው የሚሉት። አጠቃላይ ግን ትዳር ትልቅ የሆነ አማና ነው። ትልቅ የሆነ ግልጽነትን የሚጠይቅ የሆነ ቤት ስራ ነው። በዛ ላይ ሁሉም ሰው በዚህ ላይ ሊሰማራበት የሚገባና ይህን ነገር በጥንቃቄ ሊገፋበት የሚገባ ጉዳይ ነው የሚሆነው። ትዳር ጥብቅነት ነው፣ ስኬት ነው፣ ደስታ ነው። ለአኺራ ቤታችን ለመገንባት ትልቅ የሆነ መሰላልና መወጣጫ ነው። ትዳር ከወንጀል መራቂያና መጠበቂያ ነው። አንድ ሰው ትዳር ዓለም ሲመጣ የመጀመሪያው ከአይኖቹ ከቀልቡና አጠቃላይ ከመላ ሰውነቱ ሐላል ላይ እንዲያርፍ ወደ ሐላል እንዲጓዝ ሐላልን ነገር ብቻ እንዲያስብና ወደ ሐላል ብቻ እንዲሰማራ ያደርጋል። ዙል አንድ ሰው ከትዳር ውጭ ሆኖ ሳለ مرحبا أيها الصلاة المقدسة شبكة صوتك السري